ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን የሀገር ውስጥና የባህር ማዶ አርዕስተ ዜናዎችን በቅድሚያ ወደ እናንተ እናደርሳለን። አብራችሁን ቆዩ። አሜሪካ በሚጠበቀው ልክ ለዩክሬን የጦር መሳሪያ ማቅረብ እንደማትችል ማስጠንቀቋ ተዘገበ። ሙሉ መረጃውን ይዘናል፣ ታደምጡታላችሁ። ከፍተኛ የመንግስት አመራሮች ከ5.6 ቢሊዮን ብር በላይ የሆነ የጥራት ችግር ያለበትን የማዳበሪያ ግዥ ምክንያት በሙስና ተከሰሱ። 912 ግራም በላይ አደንዛዥ ዕፅ ከአዲስ አበባ ወደ ኬንያ ስታዘዋውር የነበረች ግለሰብ በቁጥጥር ስር ዋለች። በአሜሪካ በዋሽንግተን ዲሲ በነጩ ቤተ መንግስት አቅራቢያ ተኩስ ተከፈተ። በቻይና ሆንግ ኮንግ በተነሳው እሳት የ44 ሰዎች ህይወት ሲያልፍ 279 ሰዎች የት እንደገቡ አለመታወቁ ተሰማ። የህወሓት ህጋዊ ሰውነት ሳይመለስ በትግራይ ምንም አይነት ምርጫ አይኖርም ሲል ህወሓት አዲስ በሾመው ቃል አቀባዩ በኩል አሳውቋል። አውሮፓ ውስጥ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ አወገዙ። የቻይና ባንክ ለቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ $500 ሚሊዮን እንደሚያቀርብ ተገለጸ። ሙሉ መረጃውን ይዘናል፣ አብራችሁን ቆዩ። በማዳበሪያ ግዢ ዙሪያ የግዢ መመሪያዎችና ውሳኔዎችን በመጣስ እንዲሁም የጥራት ችግር ያለበትን የአፈር ማዳበሪያ ወደ ሀገር እንዲገባ በማድረግ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ሌሎች ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመሰረተ። የፍትህ ሚኒስቴር አቃቢ ህግ ክሱን ህዳር 12 ቀን 2018 ዓ.ም የመሰረተው ሲሆን ክሱ ሰኞ ህዳር 15 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከፍተኛ ወንጀል ሙስና ችሎት ቀርቧል። ክሱ ተጠርጣሪዎቹ የወንጀል ህጉን ተላልፈዋል የሚል መሆኑን የሪፖርተር ጋዜጣም አመላክቷል። አሜሪካ በሚጠበቀው ልክ ለዩክሬን የጦር መሳሪያ ማቅረብ እንደማትችል ማስጠንቀቋ ተዘገበ። የአሜሪካ ጦር ዋና ጸሐፊ ዳን ድሪስኮል ባለፈው ሳምንት በኪየቭ በነበራቸው ቆይታ ዋሽንግተን የአገሪቱን መሰረተ ልማት ለመጠበቅ የሚያስፈልገውን ያህል የጦር መሳሪያና የአየር መከላከያ ማቅረብ እንደማትችል ለዩክሬን ባለስልጣናት በግል እንዳስጠነቀቁ ኤንቢሲ ኒውስ ለስብሰባው ቅርበት የነበራቸው ምንጮች ጠቅሶ ዘግቧል። የአሜሪካው መከላከያ ኢንዱስትሪ ለዩክሬን የሚያስፈልጋትን የጦር መሳሪያና የአየር መከላከያ በተፈልገው ፍጥነት ማቅረብ አይችልም ሲል የአሜሪካው ልዑካን ቡድን ለኪየቭ አገዛዝ ማሳወቁን ሚዲያው አመላክቷል። ዩክሬን አስከፊ ሁኔታ ላይ ነው የምትገኝ እና ወደ ድርድር ስምምነት ካልሄደች በስተቀር በሩሲያ ኃይሎች የፈጣን ሽንፈት አደጋ እንዳላት ድሪስኮልስ ከባድ የተባለ የጦር ሜዳ ግምገማንም ማቅረባቸው ተዘግቧል። ይህ መልእክት ዋሽንግተን የሰላም ሐሳቧን ለማራመድ የምታደርገው ጥረት አካል ሆኖም መቅረቡ ተዘግቧል። ይህ በእንዲህ እንዳለ ሩሲያ ከአሜሪካ፣ ከአውሮፓ፣ ከዩክሬን ጋር ከሚያደርጉት ንግግሮች በኋላ የሚመጣውን የዕቅዱን እትም እየጠበቀች እንደሆነና መንፈሱና ይዘቱ ፕሬዚዳንት ፑቲንና ትራምፕ በአላስካ በደረሱበት ስምምነት የሚመጥን ከሆነ ምላሽ እንደምትሰጥ የውጭ ጉዳይ ሚኒስትሯ ላቭሮቭ አስቀድመው ተናግረዋል። $912 ግራም በላይ አደንዛዥ ዕፅ ከአዲስ አበባ ወደ ኬንያ ስታዘዋውር የነበረች ግለሰብ በቁጥጥር ስር ዋለች። የ34 ዓመቷ ሙሊያያን እንዱንጌ 3.6 ሚሊዮን ሽልንግ ወይም $28,000 በላይ የሚያወጣ አደንዛዥ ዕፅ ወይም ኮኬይን ሆዷ ውስጥ በመያዝ ለማለፍ ስትሞክር በጆሞ ኬንያታ ዓለም አቀፍ ኤርፖርት በፖሊስ ቁጥጥር ስር ውላለች። የኬንያ የጸረ ዕፅ ክፍል መኮንኖች ከአዲስ አበባ ተነስታ ወደ ስፍራው ያቀናችውን ግለሰብ ከአውሮፕላኗ በወረደች ጥቂት ደቂቃዎች ውስጥ በቁጥጥር ስር በመዋል ባደረጉት ምርመራ ተጠርጣሪዋ ዕፅ በተሞላበትን 28 ክፍሎች ውጣ በመገኘቷን የሀገሪቱ ሚዲያ ዘግቧል። ፖሊስ በግለሰቧ ላይ ክስ ለመመስረት መረጃዎችን እያደራጀ መሆኑን የገለጸ ሲሆን ዜጎች ከዕፅ ዝውውር ራሳቸውን እንዲቆጥቡ አሳስቧል። በአሜሪካ በዋሽንግተን ዲሲ በነጩ ቤተ መንግስት አቅራቢያ ተኩስ ተከፈተ። በአሜሪካ በነጩ ቤተ መንግስት አቅራቢያ በተከፈተ ተኩስ 2 ብሔራዊ ዘቦች ላይ ጉዳት ደረሰ። የዋሽንግተን ዲሲ ከንቲባ ጥቃቱ የታቀደ ጥቃት ነው ብለውታል። በተኩስ ልውውጡ የተጎዱት ብሔራዊ ጠባቂ ወታደሮች በአደገኛ የጤና ሁኔታ ውስጥ እንደሚገኙ ተናግረዋል። ተጠርጣሪው አስቀድሞ በአንድ ጠባቂ ወታደር ላይ ተኩስ የከፈተ ሲሆን እርሱን ሰምተው በመጡ ሌሎች ብሔራዊ ጠባቂ ወታደሮች ላይ ጥቃቱ ማስፋቱን የአካባቢው ፖሊስ አሳውቋል። ረቡዕ ከሰዓት በተፈጸመው በዚህ ጥቃት ሳቢያ ነጩ ቤተ መንግስት በጊዜያዊነት ተዘግቷል ተብሏል።
በምስጋና ምሽት ወይም ታንክስጊቪንግ ዋዜማ በዋሽንግተን ዲሲ የሚገኘው ግዙፉ የአየር መንገድ በረራ እንዲያቆም ተደርጓል ተብሏል። በአደጋው ወቅት በፍሎሪዳ ግዛት የነበረው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቃቱን የፈጸመው ግለሰብ ማንም ይሁን ማን እያንዳንዱን ሂሳብ ያወራርዳታልም ብለዋል። በቻይና ሆንግ ኮንግ በተነሳው እሳት የ44 ሰዎች ሕይወት ሲያልፍ 279 ሰዎች የት እንደገቡ አለመታወቁ ተሰማ። ታይፓ በተሰኘ ስፍራ የደረሰው የእሳት አደጋ በሶስት ረጃጅም የመኖሪያ ህንፃዎች ላይ ነው። ከህንፃዎች ውጭ እንደተቀሰቀሰ በታመነው እሳት በአካባቢው ለዳግም ግንባታ በነበረ መወጣጫ በፍጥነት እንዲሰራፋ ስለመሆኑም ተነግሯል። ይህ አደገኛ እሳት ወደ ሌሎች ህንፃዎች እንዳይዛመት በአፋጣኝ ለማስቆም ከ800 በላይ የእሳት አደጋ ሰራተኞች በአካባቢው ተሰማርተዋል። 18 ሰዓታትን ባስቆጠረው እሳት ከሟቾች መካከል አንድ ህፃንና አረጋዊ ሲኖር በእሳት ማጥፋቱ ዘመቻም የተሳተፈ አንድ የእሳት አደጋ ሰራተኛ ህይወቱ ስለማለፉም ተገልጿል። 29 ሰዎች እንዲሁ በሞትና በህይወት መካከል ስለመሆናቸውም ታውቋል። አደጋውን ተከትሎ የህንፃዎቹ 3 የግንባታ ኃላፊዎች በቁጥጥር ስር መዋላቸውንም ተሰምቷል። በህንፃው አቅራቢያ የሸንበቆ መወጣጫውን ጨምሮ ለአደጋ ተጋላጭ የሚያደርጉ ተቀጣጣይ ነገሮች እንዲኖሩና አደጋውን እንዲባባስ አድርገዋል በሚል ከፍተኛ ቅጣትም ይጠብቃቸዋል ተብሏል። በአደጋው ወቅት የጠፉ ሰዎች የማፈላለግ ሂደቱ የሟቾቹን ቁጥር ከፍ እንደሚያደርግም ይጠበቃል። የህወሓት ህጋዊ ሰውነት ሳይመለስ በትግራይ ምንም አይነት ምርጫ አይኖርም ሲል ህወሓት አዲስ በሾመው ቃል አቀባዩ በኩል አሳውቋል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አሰግዶም ትናንት ለሚዲያ መግለጫ የሰጡ ሲሆን ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ እንደማይካሄድ መናገራቸውን ተመላክቷል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው። አብዛኛው የህወሓት አመራርም ምሁራንም ወጣቶችም ህወሓት ናቸው። ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል። ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና ድሮኖችን ጭምር እየተኮሰ መሆኑን ተናግረዋል። ምንም እንኳ የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት አሁንም ዝግጁ መሆኑን ተናግረዋል። ቃል አቀባዩ ወደ ምዕራብ ትግራይ ወይም ወልቃይት የተጀመሩ የአየር በረራዎች ተፈናቃዮች እየተመለሱ ነው ለማለት ሴራና የሚዲያ ፍጆታ መሆኑንም ተናግረዋል። አውሮፓ ውስጥ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ አወገዙ። ጀርመንና በአጎራባች አውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀል ዛሬ በርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አወገዙ። ሰልፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና የአካባቢው ሀገረ ስብከት አስተባባሪነት የተጠራ ሲሆን በተለያዩ የጀርመን ከተሞች እንዲሁም በጀርመን አጎራባች የአውሮፓ ሀገራት ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ተሳትፈዋል። ሰልፈኞቹ እንደሚሉት የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚና ሆን ተብሎ የሚፈጸመውን ግድያ፣ ግፍ እስካሁን ማስቆም አልቻለም። ኢትዮጵያ ውስጥ በአሁኑ ጊዜ የሚፈጸመው በቃላት ተገልጾ የሚያልቅ አይደለም ያሉት ዶቼ ቬለ ያነጋገራቸው ከተሳላፊዎቹ አንዱ የሆኑት በጀርመን የኢትዮጵያ ኦርቶዶክስ ቤተክርስቲያን መስራችና የኮሎኝ ደብረ ሰላም ቅዱስ ሚካኤል አስተዳዳሪ ሊቀ ካህናት ዶክተር መራዊ ተበጀ ሰዎች በቋንቋቸው እንዲሁም በሃይማኖታቸው ተለይተው እየታረዱ እየተጨረሱ ይህን ያክል ግፍ ሲፈጸምባቸው የኢትዮጵያ መንግስት ይህን ሰቆቃ ሊያስቆም አልቻለም በማለት ዛሬ ድምጻቸውን በዓለም ሸንጎ ለማሰማት መውጣታቸውንም ተናግረዋል። የቻይና ባንክ ለቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ $500 ሚሊዮን እንደሚያቀርብ ተገለጸ። የቻይና ባንክ በቢሾፍቱ የሚገነባውን ዓለም አቀፍ አየር ማረፊያ ግንባታ ለመደገፍ $500 ሚሊዮን እንደሚያቀርብ መግለጹን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አስታወቁ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ይህንን የገለጹት በሞሮኮ ራባት እየተካሄደ ባለው የአፍሪካ ኢንቨስትመንት ፎረም ላይ ነው። አቶ መስፍን ገንዘቡን የሚያቀርበው ባንክ የትኛው እንደሆነ ባይገልጹም ይህን ድጋፍ ግን ለአየር ማረፊያ ግንባታ ስራ በጣም ወሳኝ ነው ብለውታል። በአቡሴራ አካባቢ የሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ 12.5 ቢሊዮን የአሜሪካን ዶላር ወጪ የሚጠይቅ ሲሆን ይህም የመሬት ግዥና የአካባቢውን ነዋሪዎችን ካሳንም ያካትታል ተብሏል። ለግንባታ ስራው የሚውለው $8 ሚሊዮን በግል ባለሀብቶች የሚቀርብ መሆኑን ተገልጿል።
የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ለፕሮጀክቱ ግንባታ የሚሆን በቂ ገንዘብ ለመሰብሰብ ከብዙ የፋይናንስ ተቋማት ጋር ድርድር እያደረጉ መሆናቸውንም አስታውቀዋል። ከመካከለኛው ምስራቅ፣ ከቻይና፣ ከህንድ፣ ከአውሮፓና ሰሜን አሜሪካ ጋር እየተነጋገርን ነው፣ እያገኘነው ያለነው ምላሽ ጥሩ ነው ማለታቸውንም ዓለም አቀፍ ሚዲያዎች ሳይቀር ዘግበውታል።